ልክ በሸራ ላይ ያለ ውብ ንድፍ ትመስላለች። አይን በቀለማት ህብር የሚፈዝበትም ነው። ተፈጥሮ እንዲህ ታዳላለች ወይ ያስብላል። የመጣ ሁሉ ልቡ በሰላም ይሞላል። ነፍስን ሰቅዘው የሚይዙት የባህር ዳርቻዎቿ የማይረሳ ትዝታ ይሰጣሉ። የኔዘርላንድስ አሻራ ያረፈባት ግማሽ ሚሊዮን ህዝብ እንኳን የማይኖርባት የብዙ ሀገራት ዜጎች ተፋቅረው ህይወታቸውን የሚመሩባት ከቀናት በፊት በታሪክ ለመጀመሪያ ጊዜ በ2026ቱ የዓለም ዋንጫ ተሳታፊ መሆን የቻለችው ትንሿ ደሴቲቱ ሀገር ኩራሳኦ። በዛሬው ቅኝት መሰናዷችን የዚህችን ሀገር ልዩ ገጽታ የምንቃኝ ይሆናል። አብራችሁን ቆዩ። ኩራሳኦ ካሪቢያን ባህር ላይ የምትገኝ ሲሆን በሰሜን ከቬንዙዌላ በደቡብ ምስራቅ ደግሞ ከአሩባ ጋር ትዋሰናለች። በተለይ ደግሞ ከቬንዙዌላ በ65 ኪሎ ሜትር ርቀት ላይ ነው የምትገኘው። ይህች ሀገር የሶስት ደሴቶች ድምርም ናት። አሩባ፣ ቦናይሬና ኩራሳኦ በአጠቃላይ ኤቢሲ ደሴቶች ይባላሉ። በቀደመው ጊዜ በስፔንና እንግሊዝም ተገዝታ እንደነበር ታሪክ ያስረዳል። ከዚህ ሁሉ በላይ ግን ደቾች ለረጅም ዘመናት ይህችን ደሴት አስተዳድረዋታል እስከ 2010 ድረስ ማለት ነው። በደች ግዛት ያለችው ይህች ሀገር የውጭ ግንኙነት ጉዳዩን እንዲሁም ወታደራዊ ኃይሏን በተመለከተ ድጋፍ የሚደረግላት ከኔዘርላንድስ ነው። ወታደራዊ ኃይሏ የእግረኛም ሆነ የባህር ኃይሉ በኔዘርላንድስ ድጋፍ ይደረግላታል ማለት ነው። ታዲያ ዜጎቿ ከኔዘርላንድ ዜግነት ጋር እኩል የመኖርና የመስራት መብት እንዳላቸው ልብ ይለዋል። ኩራሳኦ ከ65 በላይ የተለያዩ ሀገራት ዜጎች ይኖሩባታል። ለአብነትም ቬንዙዌላውያን፣ ደቾች፣ ሃይቲ፣ ሱራናሜ፣ ዶሚኒካ፣ ኮሎምቢያ ይጠቀሳሉ። አይን በተፈጥሮ ውበት ፈዞ የሚቀርበት ቦታ የት ነው ካላችሁ አንዱ ኩራሳኦ ነው። ደኖቿን እንደ ልብስ ደርባ ለዜጎች ያለ ስስት ንጹህ አየር ትለግሳለች። የባህር ዳርቻዎቿ የማዕበል ትዕይንት ቀልብን ሳቢ ነው። ኩራሳኦ ከ35 በላይ የባህር ዳርቻዎች ያሏት ሲሆን ልዩና ውብ በሆኑ ስነ ምህዳሮች የተከበበችም ናት። ዊሌም ስታድ የሀገሪቱ ዋና ከተማ ናት። ጥንታዊ የኔዘርላንድ ኪነ ህንፃዎች ያረፉባት ቀልብን ሳቢ ከተማ እንደሆነች ይነገርላታል። ቀለማት አፍ አውጥተው የሚናገሩበት በሚመስለው ከተማ ላይ ህንፃዎች እንዴት ባለ ጥበበኛ እጅ ታነጹ ያስብላል። ልክ በአንድ ፊልም ላይ ለታሪኩ ይዘት የተመረጠ ቦታ ይመስል ምናብ ይመስላል። በዚህም ከተማዋ በዩኔስኮ የዓለም ቅርስነት ልትመዘገብ ችላለች። የንግሥት ኤማ ድልድይ ተንሳፋፊ ሲሆን በከተማዋ ያሉ ሁለት ወረዳዎችን ያገናኛል። የሀገሪቱ ብሔራዊ ቋንቋ ፒፒአሜቶ ሲሆን ደች፣ ስፓኒሽ፣ እንግሊዘኛና ሌሎች ቋንቋዎችም በስፋት ይነገሩባታል። ኩራሳኦ በተለይ ለውሃ ስፖርት ውድድሮች ምቹ ናት። ይህ ብቻ ሳይሆን ጥልቅ ወደ ባህር ገብቶ የተለያዩ የውሃ ውስጥ እንስሳትን መመልከት የሚያስችልም እድል ያገኛሉ። በዓለማችን ካሉ ከ7 የኤሊ ዝርያዎች 5ቱ የሚኖሩት በኩራሳኦ ሲሆን ፍላሚንጎዎችም ጎጆአቸውን በዚህ ቀልሰው ይኖራሉ። በዚህ ሁሉ ሀብቷ የተነሳ በ2025 ከተለያዩ ዓለማት ከ1 ሚሊዮን በላይ ቱሪስቶች ጎብኝተዋታል። የሀገሪቱ ባንዲራ ሰማያዊው ባህርና ሰማይን፣ ቢጫው ደግሞ ፀሐይን ያመላክታል። ኩራሳኦ ጀግኖች ናቸው። ምክንያቱም ጨዋማ የባህር ውሃን ጨውን በማስወገድ ለመጠጥነት ወደ ሌላ ደጅ ሳይጠኑ ይጠቀማሉና። ኑሮ በኩራሳኦ ከአውሮፓና ከአሜሪካ ጋር ሲነጻጸር የተሻለ ነው ይባላል። የአንድ ሰው የወር የነፍስ ወከፍ ገቢ ከ1600 እስከ $2000 ይደርሳል። ይህም የቤት ኪራይና የትራንስፖርት ተካቶበት ማለት ነው። ነገር ግን ሸቀጣ ሸቀጦች ውድ ናቸው። ምክንያቱም ከውጭ ስለሚገቡ የጭነት ዋጋ ከፍ ያለ በመሆኑ ነው።
በዋና ከተማዋ ባለ አንድ መኝታ አፓርታማ ከከተማዋ ወጣ ብሎ ከሆነ ዋጋው $600 ነው። ማዕከል ላይ ከሆነ ደግሞ ወደ $900 ከፍ ይላል። ለኤሌክትሪክና ለውሃ የሚከፈለው ውድ ሲሆን በወር ከ100 እስከ $150 ይከፍላሉ። ይህች ትንሽዬ ሀገር ከሰሞኑ በስፖርት የዜና አውታሮች መነጋገሪያ ሆና ሰንብታለች። ኩራሳኦ የአይስላንድን ክብረ ወሰን በመስበር በዓለም ዋንጫ በመሳተፍ በህዝብ ብዛት ትንሿ ሀገር ሆናለች። በሰሜንና መካከለኛው አሜሪካ ማጣሪያውን ያደረገችው ኩራሳኦ የመጨረሻ ጨዋታዋን ከጃማይካ ጋር አቻ ተለያይታ ምድብ 2ን በ12 ነጥብ አጠናቃለች። በዲክ አድቮካት የምትሰለጥነው ኩራሳኦ 156,000 ህዝብ ቁጥር ያላት ሲሆን ይህም የአዲስ አበባ የአንድ ወረዳ ነዋሪ ህዝብ ማለት ነው። አሊያም ደግሞ በእንግሊዞቹ ካምብሪጅ እና ሃደርስፊልድ የሚኖረው የህዝብ ቁጥር ጋር ተመሳሳይ ነው። ከዚህ ቀደም 350,000 ህዝብ ያላት አይስላንድ በዓለም ዋንጫ ትንሽ ህዝብ ቁጥር ያላት ሀገር ነበረች። በማጣሪያ ጨዋታዎች ያለምንም መሸነፍ ለዓለም ዋንጫ ያለፈችው ይህች ሀገር 78 ዓመት በሆናቸውና በዓለም ዋንጫው በዕድሜ ጠና ካሉ አሰልጣኛቸው ጋር ሆነው በዓለም ህዝብ ፊት ሊጫወቱ ሰኔን ይጠባበቃሉ። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን በዚሁ አበቃ። በቀጣይ እስከምንገናኝ ቸር ሰንብቱ።